ቆንጆ ቤት ይወድሻለሁ እኮ ነው ያልከው። እኔ ተሳስተሽ ጆሮሽ በእንቅልፍ ልብሽ ምናምን የሰማሽ ተኝተሽ ነበር። ኧረ አልተኛሁም። እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? የኔ ውድና የተከበራችሁ ቤተሰቦች ሁሉ ሰላም ነው? አሁን ወሬ አላበዛባችሁ። ምን መሰላችሁ ቤተሰብ፣ አሁን ሱቅ ዕቃ ልገዛ ሄዳለች እና በጠዋት ነው እንደተኛ ነን ያለ ነው እና እንዴት እናደርጋለን መሰላችሁ? አንድ ሀሳብ መጥቶልኛል። ልክ እሷ እስክትወጣ ጠብቄ ነው ይህን ቪዲዮ እየቀረስኩኝ ያለሁት እና ምን እንደምናደርግ ልንገራችሁ። እስካሁን ፕራንክ አድርጌያት አላውቅም ከተጋባን በኋላ ማለት ነው። ስለዚህ ምርጥዬ ፕራንክ የጠዋት እጥር ምጥን ያለች እሟ የሆነች እናንተን የሚያስቃቸው የሚያፍታታቸው የሆነች ፕራንክ እንሰራለን ማለት ነው። ምንድን ነበር የምናደርገው መሰላችሁ? በመጀመሪያ ግን ለዚህ ቤተሰብ አዲስ የሆናችሁ ቤተሰቦቼ አልነበራችሁም፣ አሁን ሰብስክራይብ አድርጉና ቤተሰቦቼ ይሁኑ የኔ ወደና የተከበራችሁ። ስለዚህ ምንድነው የምናደርገው መሰላችሁ? ልክ እሷ እንደመጣች እንደ መቃዠት አይነት ነገር ላለው የሴት ስም እየጠራው ማለት ነው። የማንን ስም ልጥራ እስቲ? የአንቺን ስም ከጠራው እድለኛ ነሽ። ሰብለ አለሽ? አይ ሰብለ ቤቲ ይሆናል። ቤቲ የኔ እኮ ያላንቺ ቤቲ ይሆናል። ስለዚህ ልክ እሷ እንደመጣች ቤቲ ሆኖች ነው ከእንዳሽኝ እኮ ናፍቀሽኛል ምናምን እያልኩኝ ምቃዥ ይሆናል ማለት ነው። እስቲ ምን አይነት ሪያክሽን ልታሳይ ትችላለች? እስካሁን ድረስ ይኸውላችሁ ጌታን ፍራንክ አድርጌያት አላውቅም እስካሁን ድረስ። አሁን ግን እጫወትባታለሁ። ከዚህ በኋላ ብዙም ላይ ቀለል ያሉ ድሮ በጣም ነበር ማሰቃየት ታውቃላችሁ። ፀጉሯን ነበር የምቆርጠው ምናምን ነገር በጣም ብዙ ነገር እንዲጠምቋይ ቤት ምናምን እያልኩ በጣም ብዙ ፕራንኮች ሰርቻታለሁኝ እና ግን አሳዝናኛለች። እኔም ደግሞ ብዙም ፕራንክም ቪዲዮ ምናምን መስራት አቁሜያለሁ ይመስለኛል እና ለእሱ በጣም ይቅርታ። አሁን ግን በአሪፍ መልኩ እንመለሳለን። ድራማም ደግሞ እየሰራን ስለሆነ በአሪፍ መልኩ እንመለሳለን ማለት ነው። ግን አሁን ፕራንክ ድራማ እስኪደርስልን በፕራንክ ነው የምናጨናንቃችሁ። ለዛ ይህንን ፕራንክ አሁን ስትመጣ እንሰራታለን ማለት ነው። ሳትመጣብኝ ቦታ የለያዝና ለቃሽ ይመስለኛል። ሱቅ ስለሆነ ብዙም አትቆይም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ማለት ነው። እወዳችኋለሁ። ተከታተሉኝ። ቤቲ የኔ ቆንጆ ቤቲ
እንዴት አደርሽ? ና እስኪ ተነስ ላውራክ ላውራክ ትንሽ ልተኛ። በእናትህ እያወራሁ እኮ አውራኝ። ትንሽ ልተኛ። ቆይ ላውራክ እያወራሁ እኮ ምንድን ነው? ወይ ቤቲ ማናት? ቤቲ ማናት? ቤቲ ምን አውቃለሁ። ደህና አይደለሽ? ቤቲ ማናት? ምን አውቃለሁ እኔ ማነች? ማነች? ማናት? ማነች? ለምንድን ነው የምትደብቀኝ? ማ በእንቅልፍ ልብሽ ነው እንዴ? ኧረ አይደለሁም። ማናት? በዚህ ጠዋት ምን ትሰሪያለሽ? ቀድሜ ተነስቼ ደክሞኛል። በእናትሽ ልተኛ። ተነስ እንጂ እኔ እያናገርኩህ ነው። ወይኔ አንድ ያናግረኝ። ተነስና ቤቲ ማናት? ቀለው ነው ቤቲ። እየደበከኝ ነው? የድሮ ጓደኛ ምናምን ናት ከሆነ ንገረኝ። እኔ እኮ ሚስትህ ነኝ፣ እረዳሃለሁ። ደህና ነኝ። ምንድን ነው ከእንቅልፍ የቀስቀሳሽ? ቤቲ ማናት? ምን አውቃለሁ። ቤቲ ቤቲ እያልክ እኮ ነው ተኝተህ አንተ። ቤቲ እወድሻለሁ፣ ቤቲ ምናምን፣ ካላንቺ መኖር አልችልም። ቤቲ ማናት? ቤቲ በህልምሽ አይተሽ ነው እንደዛ ስል? ሰምቼ ነው እንጂ አሁን ሰምቼ እኔ ከአንቺ ውጭ ማንንም እንደማለት ታውቂያለሽ? ታውቂያለሽ? ለምን እንዴት ላይ ለምን ተዋሽኛለሽ? ረድሻለተኛ እናትህ ንገረኝ። እናቴን እየተሰማኝ ነው። ለምን ታለቅሽ? ምን አለሽ? ለምንድን ነው የምትዋሸኝ? ምን አድርጌ ዋሸሁሽ? ማናት ቤቲ? ምን አውቃለሁ? ቤቲ ምን አውቃለሁ? ምን አውቃለሁ? የቃዣ እኮ ነው። ማ አንተ ምን ብዬ ስሟን እየጠራ ቤቲ ብዬ ምን አላት ከኔ? አውቃ ነው እኮ። ለምን ነው የምታለቅሽው? ለምንድን ነው እንደዚህ የምትይኝ? አሁን በጠዋት ተነስተሽ ከአንቺ ደግሞ ምን አጣውና ነው ቤቲ ቤቲ የሚለው? አውቀ ነው? እንዴት አውቀ? እንትን እየከሰሽኝ ነው? አውቀ ነው ምናምን እኮ። ምንድን ነው አውቀ ነው የምትይኝ እኮ? ንገረኝ። ማናት ነው? ማናት? እኔ ምን አውቃለሁ? ወዴ አይ እንሽ ያጠፋሁት ነገር አለ ካለ ንገረኝና ላስተካከል። ለምን እንደዚህ የምታስቢው? ለምን እንደዚህ የምታስቢው? የቆየ ነገርም ከሆነ ንገረኝ። እኔ ከሌላ ሰው ከምሰማው አንተ ንገረኝና እኔ ይቅርታ አደርግልሃለሁ። እንደምወድህ ታውቃለህ እኮ። ምንድን ነው የምትይኝ? አሁን በጠዋት ቀስቅሰሽኝ ከእንቅልፌ እንደዚህ አይነት ነገር ምንም በማላውቀው ነገር እኮ ነው እያልሽኝ ያለሽ። እንዴት ነው ምንም ሳታውቅ ስሟን እየጠራ አይደል? ስሟን እየጠራ አይደል እንዴ? ምንድን ነው የምትይኝ? ምን ልንገርሽ? ምን ልንገርሽ? ምንም የለም። ምን ይኖራል? ምን አታምኚኝም? አምናለሁ። እና ካሁንሽኝ እንዴት ለምን እንደዚህ ትይኛለሽ?
ከመንሽ ለምንድን ነው እንደዚህ የምትይኝ? ቆንጆ ቤቲ እወድሻለሁ። የኔ ቆንጆ ቤቲ እወድሻለሁ እኮ ነው ያልከው። እኔ ተሳስተሽ ጆሮሽ በእንቅልፍ ልብሽ ምናምን የሰማሽ ተኝተሽ ነበር? ኧረ አልተኛውም። መጥቼ ቁጭ ብዬ እያለሁ ነው እኮ መጥቼ። ከየት መጥተሽ? ከውጭ ሱቅ ደርሼ የመጣሁ ነበር። እነ ሱቅ ምን ያስነኩሽ ነገር አለ? እሺ በቃ ተው። እኔ እኮ እንትን እንድትነግረኝ ነው እንጂ እኔ ያለ አስጨንቅ አይደለም። ለምን ትቆጣለህ ታዲያ? እኮ በከእንቅልፍ ቀስቅሰሽኝ ቤቲ ማነች? እና እኔ የሰማሁትን እኮ ነው የጠየኩ። ምን አጠፉ? ሁለተኛው እንደዚህ እንዳትይኝ ሰማሽ? ተኛ በቃ ሁለተኛበት እንደውም አስጨቀጭቅኝ። እሺ በቃ አትቆጣኛ። ሰላም እኔ ከእንቅልፌ የሚቀሰቅሰኝ ሰው አልወድም። ለሌላ ጊዜ እንዳቀሰቅሽ ሰማሽ? ተኛሽ? አንቺ ሰሚ ያው የምርም እንደዚህ በቃሽ እንዲህ በፍቅር በተሞላ መልኩ እንትምትይ የምታናግሪ አይ መልሽልኝ። ሌላ ጊዜ እንዲህ አሁን የምር እንደዚህ አሁን ብቃሽ ማለት ነው የኔ ቆንጆ ቤቲ ምናምን እያልኩ ብቃሽ የኔ አባት ምንድን ነው ካስከፋውክ ነገር አለ ወይ ንገረኝ፣ ይቅርታ አደርግልሃለሁ ምናምን ትይ ነበር። ውሸትህን ነው እንዴ? አይ ይሄንን የምር እንዲህ ነው ጸባይሽ ነው ወይ ምንድን ነው አልገባኝ። እኔ ምን እንዳሰብኩ ታውቂያለሽ? የሆነ መጥረጊያ ምናምን ይዘሽ የምትከተክሽ የምትነሺ ምናምን ነበር የመሰለኝ። ትስቂያለሽ እንዴ? ለማንኛውም እዛ ስር ካሜራ ይተሻል። ፍራንክ እያደረኩሽ ነበር፣ ግን ለምን ብትመጪኝ ጥሩ ነበር። ለቪዲዮ ብትመጪኝ ጥሩ ነበር። ቪዲዮ እንደሆነ ብታውቂ ብትቀጠቅጭኝ እኔ ያሰብኩት ጋይስ ትመታኛለች ብዬ ነበር። ለምን አልመታሽኝም? አዘንኩ። እኔ ቆንጆ እንደዚህ ሁለተኛ እንዳታደርግ። አትቀልድ ደግሞ ትናንት ላይ ለቀቅነው ቪዲዮ ላይ ልጄን ነው ያገባሁት ምናምን ሲባል ስል አይተው ሁሉም ኮመንት ላይ ልጄን ያገባው አንተ ራሱ ልጅ ነው። እቺ የእውነት ልጅ ነች እኮ የኔ ቆንጆ። እኔ እናት እኔ ጠዋት የልሽ ከእንቅልፍሽ ስትነሺ ጠበኩሽና የፈጠነ ቪዲዮ አዘጋጀኝ። ኢንትሮ ራሱ በደንብ አላወራሁኝም። በቃ ቶሎ በል በቃ ተዘጋጁ ምናምን ብዬ ላጣልኩ። ቤቲ እወድሻለሁ እኔ እኮ ተሳስቼ ነው። እኔ ኮተረ ስትል ነው። እኔ በቃ እኔ ጆሮዬ ይሆናል ብዬ አይሽ ፕራንክ ነው አይሽ። ታው ግን እንደዚህ አትጫወት። አይ ሰሞኑን ባሪፍ ነገር ስለምንመጣ ቢያንስ ትንሽ ጥዬ ይሄን ይል ከባድ ፕራንክ አይደለም አይደል? ከባድ ነው። እኔ እኮ ልቤ ተሰበረ፣ አዘንኩ። እግዚአብሔር እና 80 ቀን እያለው ምናምን የምትይ መስሎኝ ነበር። ግን አልቀደም የምራውን ቤት ይበዝ ነርስ እና አወራክና እዛ እኔ የምትወድ ከሆነ እሷ ትሄዳለች። አንቺ የምወድሽ ከሆነ እሷን እንሸኛታለን። ወይ ነስ ሊሆነች እኔ ቆንጆ ወድሻለሁ ወደካለሁ። ታሳፈርከኝ እኮ አንዴ ነው ማለት። ለምን እንዴ? እስከ መጨረሻው ድረስ ስላያችሁ
በጣም በጣም እናመሰግናለን። እንግዲህ እንደዚህ ነው። እኔ እንደዚህ አልጠበቅኩም እውነት ለመናገር የሆነ ትፈልጠኛለች፣ የሆነ ትቀጠቅጠኛለች። ነች ሚጢጥዬ ምንም ብቀጥ ጠጅ ነኝ ያለች አንዳንዴ ስለምደበድበኝ ሜይ ቢ እንደዛ ልትሆን ትችላለች ብዬ ነበረ። ውድና የተከበራቸው ቤተሰቦች ሌላ ጊዜ ባበደ ቪዲዮ እንገናኛለን ማለት ነው። እወዳችኋለሁ። ሰላም ባያቸው ደግሞ ሰላም እንዴት ናችሁ? መልካም ቀን ይሁንላችሁ። ለእኛ ገና ጠዋት ስለሆነ ጠዋት እያያችሁት ከሆነ ይህ ቪዲዮ መልካም ቀን ይሁንላችሁ። ማታ ላይ እያያችሁት ከሆነ ደግሞ መልካም ምሽት ይሁንላችሁ ማለት ነው። ደህና ደሩልኝ ወይም ደህና ዋሉልኝ። እወዳችኋለሁ። ባይ ወይ